ዴክሳሜታዞን ወይም ደግሞ ሲሞስ በኮቪድ ጊዜ ለብዙዎች መዳን ምክንያት ሲሆን treatments for COVID-19 other than remdesivir and dexamethasone. እናንተ ግን ለስፖርት ብላችሁ ሰውነት ለመጨመር ብላችሁ ስትወስዱት የራሱ የሆነ ጉዳት አለው። በዛሬ ቪዲዮአችን ዴክሳሜታዞን ወይም ደግሞ ሲሞስ ምንድነው፣ ምን አይነት ለጡንቻ ጉዳት አለው፣ እንዲሁም ደግሞ ስትጠቀሙት ምን ሊፈጠርባችሁ ይችላል፣ እንዲሁም ሲሞስ ለምን ተሰራ፣ ለማን ነው የሚጠቅመው የሚለውን ነገር በዛሬ ቪዲዮአችን የምናየው ነው። ሲሞስ ምንድነው ከተባለ ግሉኮኮርቲኮይድስን የሚይዝ ሲሆን ይሄም ደግሞ ለኬሞቴራፒ የሚያገለግል ነው። ኬሞቴራፒ ስንል ምን ማለታችን ነው? ካንሰርን የሚከላከል ወይም ደግሞ አንቲ ካንሰር በማለት ልንጠራው እንችላለን። ምን አይነት ካንሰሮችን ይከላከላል ከተባለ ደግሞ የአይምሮ ወይም ደግሞ የጭንቅላት ካንሰር የሚባለውን ብሬን ቱሞር፣ እንዲሁም ደግሞ ሊኩሚያ የሚባለውን የደም ካንሰርን ለመከላከል የሚጠቅም ነው ማለት ነው። በተለይ ደግሞ ሊምፎማ የምንለው የደም ካንሰር አይነት ዋይት ብለድ ሴል ወይም ደግሞ ነጭ የደም ሴላችንን የሚያጠቃ የካንሰር አይነት ነው። ይሄ ነጭ የደም ሴላችን ደግሞ እንደሚታወቀው በሽታ ለመከላከል የሚመረት ወይም ደግሞ በሽታ እንድንከላከል የሚረዳን የደም አይነት ነው ማለት ነው። ስለዚህ በቀጥታ ይሄንን የሚያጠቃ የካንሰር አይነት ነው ማለት ነው። ስለዚህ ይሄ ሲሞስ ወይም ደግሞ ዴክሳሜታዞን የሚባለው መድኃኒት ሲሰጣቸው ምን ይሆናል ማለት ነው? አንደኛ ኢንፍላሜሽን ሰውነታቸው የመቆጣት ስሜት ካለ እሱን ለማከም ይረዳል። እንዲሁም ደግሞ አንዳንድ ጥናቶች እንደሚያሳዩት ከሆነ በኮሮና ጊዜ ኮቪድን ለማከም ተጠቅሞበታል ማለት ነው። እንዲሁም ካንሰርን ለማከም የሚጠቅም እንዲሁም ደግሞ በሽታ መከላከል አቅማቸውን ከፍ ለማድረግ እንደተጠቀሙበት አንዳንድ ጥናቶች ያሳያሉ ማለት ነው። ሲሞስ በውስጡ ግሉኮኮርቲኮይድስን ይዛል። ይሄም ደግሞ ካታቦሊክ ሲሆን በጡንቻ ውስጥ ያለውን ፕሮቲን በመሰባበር የጡንቻ እድገትን ይቀንሳል። ይህ ማለት ሙሉ በሙሉ አይጠቅመንም ወይም ደግሞ ጥቅም የለውም ማለት አይደለም። ለትንሽ ጊዜም ቢሆን የሚጠቅመን ጥቅም ይኖራል። እሱ ደግሞ ከአፍታ ቆይታ በኋላ የምነግራችሁ ይሆናል። ሲሞስ በምትወስዱበት ጊዜ ለአጭር ጊዜ ያህል የሚሰጣችሁ ጥቅም ምንድነው ከተባለ የመጀመሪያው የመቆጣት ስሜት ሰውነታችሁ ላይ ካለ እሱን ለማስታገስ የሚጠቅም ነው። ሁለተኛ ደግሞ ቶሎ እንድታገግሙ ሰርታችሁ ቶሎ እንድታገግሙ ይረዳችኋል። ይሄን ግን ለአጭር ጊዜ የሚሆን ነው ማለት ነው። ሶስተኛው ደግሞ የመገጣጠሚያ ጫና፣ ስፖርት በሚሰሩበት ጊዜ የመገጣጠሚያ ጫና ካለ እሱን ይቀንስላችኋል ማለት ነው። አራተኛ ውሃ የመያዝና የመቋጠር አቅም ስለሚኖራችሁ ወይም ደግሞ ሲሞስ በምትወስዱበት ጊዜ ለአጭር ጊዜም ቢሆን ውሃ የመያዝ አቅም ስለሚኖራችሁ ሰውነታችሁ ፓምፕ እንዲሆን ወይም ደግሞ እንድትወጣጠሩ ሊያደርጋችሁ ይችላል። ይሄን ግን አጭር ጊዜ የሚቆይ ነው እና ደግሞ ምን የሚባል አባባል አለ፣ ድንች ቢወፈር በሹካ ይነሳል ይባላል አይደለ? ለእናንተ ግን የሚሆነው በመርፌው ለራሱ ልትነሱ ትችላላችሁ። ምክንያቱም ሰውነታችሁ ተወጣጠረ እንጂ የበሽታ የመከላከል አቅማችሁ ጨምሯል ማለት አይደለም። የጡንቻ የመገንባት ሂደታችሁ ጨምሯል ማለት አይደለም። ስለዚህ እናንተ በትንሽ በሽታ በጉንፋን በጣም ልትሰቃዩ ትችላላችሁ ማለት ነው። በጉንፋን ብቻ ሳይሆን በተለያዩ በሽታዎች በጣም ደካማ ነው። ምክንያቱም የበሽታ የመከላከል አቅማችሁ በረጅም ጊዜ እየተጎዳ ስለሚመጣ ማለት ነው። አምስተኛ ደግሞ አስም ካለባችሁ የመተንፈሻ አካል ችግር ካለባችሁ ሲሞስ በምትወስዱበት ጊዜ የመተንፈሻ አካላችሁ እንዲስተካከል ወይም ደግሞ ሊረዳችሁ ይችላል ማለት ነው። ይህም ግን ለአጭር ጊዜ የሚቆይ ጥቅም ነው ማለት ነው። እስቲ ደግሞ በረጅም ጊዜ ምን አይነት ጉዳት ሊያጋጥመን ይችላል፣ ጥቅም ሳይሆን ጉዳት ምን አይነት ጉዳት ይኖረዋል የሚለውን ነገር የምናየው ማለት ነው። አንደኛ የጡንቻ ማጣት ወይም ደግሞ መስል ዌስቲንግ የምንለው ነገር ይከሰታል። ይሄም ደግሞ የጡንቻ መጠን መቀነስ፣ ጥንካሬ መቀነስ ሊከሰት ይችላል ማለት ነው። እናንተ ሲሞስ እየወሰዳችሁ ስፖርት እየሰራችሁ የምታመጡትን የስብ መጠን ወይም ደግሞ መጨመር ስባችሁ ይጨመር ይመጣል፣ የጡንቻ መጠናችሁ ግን እየወረደ ነው። አንድ ሰው ምንም አይነት ስፖርት ሳይሰራ በምግብ ብቻ ከእናንተ በላይ የተሻለ ስብና ጡንቻ ሊኖረው ይችላል። ምክንያቱም እሱ የሚጎዳውን ነገር እየወሰደ አይደለም፣ የሚጠቅመውን ነገር እየወሰደ ነው ማለት ነው። ኖርማል ላይፉን ቢሮ ነገር እንቅስቃሴ ቢያደርግ ከእናንተ የተሻለ የጡንቻ መጠን እንዲሁም ደግሞ የስብ መጠን ሊኖረው ይችላል። ስለዚህ እየወሰዳችሁ ራሳችሁን እየጎዳችሁ ነው የሚመጡት ማለት ነው በረጅም ጊዜ። ሁለተኛ ደግሞ ከአይን ጋር የተያያዘ ችግሮች ሊከሰቱ ይችላሉ። ማለትም የአይን ሞራ ግርዶሽ፣ ግላኮማ የተባሉ የአይን በሽታዎች ሊያጋጥማችሁ ወይም ደግሞ ሊከሰትባችሁ ይችላል ማለት ነው። ሶስተኛው ደግሞ ምንድነው? የአጥንት መሳሳት። የአጥንት መሳሳት እንደ ቀላል አትዩት። የአጥንት መሳሳት ሲከሰት የቫይታሚን ዲ እጥረት ሊከሰትባችሁ ይችላል፣ የካልሲየም እጥረት ሊከሰትባችሁ ይችላል። ይሄ ደግሞ ራሱን ችሎ የሚያመጣው ነገሮች ይኖራሉ። ማለትም አጥንታችሁ በሳሳ ቁጥር እንቅስቃሴ ላይ ልትቸገሩ ትችላላችሁ። ድካም ብዙ እንቅስቃሴዎችን ለማድረግ በጣም የምትዳከሙት ማለት ነው። ይሄም ደግሞ በረዥም ጊዜ የሆርሞን መለወጥ፣ የድካም ስሜት፣ የድብርት፣ ደስታ ማጣት ውስጥ ልትገቡ ትችላላችሁ። በምን ሲሞስን በመውሰዳችሁ ምክንያት በራሳችሁ እጅ በገባችሁበት ነገር ደስታችሁን ልታጡ ትችላላችሁ። ደስታ አገኛለሁ ሰውነቴ አሳምራለሁ ብላችሁ የወሰዳችሁት ነገር ደስታችሁንም ኃይላችሁንም ሙሉ ነገራችሁን ዳሜጅ ለሚያደርገው። ደካማ ከሆናችሁ መስራትም አትችሉም። መስራት ካልሰራችሁ ደግሞ ደስተኛ አትሆኑም ማለት ነው። አምስተኛ በደም ውስጥ ያለውን የስኳር መጠን ከፍ በማድረግ ለተለያዩ ከባባድ በሽታዎች እንድትጋለጡ ያደርጋችኋል ማለት ነው።
ዋናውና ደግሞ እኔ እንደ ወንድም የምመክራችሁ ነገር ምንድነው ሲሞስ ከጥቅሙ ጉዳቱ የሚያመዝን ሰፕሊመንት ነው። ባትጠቀሙት የሚመከር መጥፎ የሚባል ሰፕሊመንት ነው እንደኔ ማለት ነው። እንደኔ አስተያየት ወይም ደግሞ እንደኔ ሳየው መጥፎ የሚባል ሰፕሊመንት ነው። ምክንያቱም እየተጠቀማችሁት የጡንቻ መጠናችሁ እየቀነሰ ስባችሁ የሚጨምር ከሆነ ለምንድን ነው የምትወስዱት? ጥንካሬያችሁ እየቀነሰ በዛ ላይ ደግሞ በጊዜ ሂደት ደግሞ ምን ያደርጋል? ሆርሞናችሁ እንዲዛባ ድካም እንዲላችሁ እንዲደብራችሁ የሚያደርገ ነገር። ደከማችሁ ማለት ደግሞ ስራ መስራታችሁም ማለት ደግሞ ምንድነው? ቤታችሁ ውስጥ ደስተኛ አትሆኑ። ምክንያቱም ኢንካም አይኖራችሁ፣ ደስተኛ አትሆኑ። ሙዳችሁ በጣም ምንድነው የተዳከመ ነው የሚሆነው። ስለዚህ ይሄንን ነገር ከምትወስዱ የተሻለ ሰፕሊመንቶችን ለሰውነታችሁ ግንባታ፣ ለጡንቻችሁም፣ ለደስታችሁም እንዲሁም ደግሞ ለመንፈሳችሁ ምግብ የሚሆኑ ሰፕሊመንቶችን መውሰድ ይጠበቅባችኋል ማለት ነው። እነሱ ሰፕሊመንቶች ምከረን ካላችሁ ደግሞ ከዚህ በፊት የሰሯቸው ቪዲዮዎች አሉ። እንዲሁም ደግሞ ከዚህ በኋላ የምሰራቸው ቪዲዮዎች ስለሚኖሩ ሰብስክራይብ ያደርጋችሁ መጠበቃችሁን አትርሱላለሁ ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ይህ ቪዲዮ ደግሞ ይጠቅማል ብላችሁ ለምታስቡት ጓደኛችሁ ሼር ማድረግ አይረሳላለሁ። ለዛሬ ይዤላችሁ የመጣሁት ስለ ሲሞስ ወይም ደግሞ ዴክሳሜታዞን የሚባለው ሰፕሊመንት እንደ ሪቪው አይተናል ማለት ነው። በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ሰላም ቆዩልኝ። ፒስ አውት።